የፈውስ ሐሳብ አእምሮ፣ ልብና እምነት አብሮ የሚገኙበት መንፈሳዊ አሰላለፍ ነው። በአእምሮ የታሰበው ወደ ልብ ይወርዳል። በልብ ያለው በውሳኔ ታጅቦ በእምነት ፍሬ ያፈራል። ፍሬው አድጎ የተገለጠ ሕይወት ይሆናል። የፍሬው ጣፋጭና መራርነት የሚወሰነው በአእምሮ ያሰብነው መልካምና ክፉ ሐሳብ ወደ ልብ የወረደው በእምነት ያደገው ፍሬ ነው። በእምነት ያደገው የተገለጠ ሕይወታችን፣ አሁን ያለው ማንነታችን፣ በሐሳብ የተጸነሰው በመወለድ ሕይወት ሆኖ የሚነካ የሚጨበጥ የተገለጠ ሕይወት ነው። የተገለጠው የተጸነሰው ነው። የተገለጠው ሕይወታችንን መልካም ወይም መጥፎ ቢሆን ለማስተካከል ወደ ጸነስነው ሐሳብ መመልከት ግድ ይለናል። ሐሳብን ስናስተካክል ፍሬው ይስተካከላል። ፍሬው በእምነት አድጎ የተገለጠ ሆኖ ይታያል፣ ይነካል። የታየው እውነት ሌሎቹንም ለመለወጥ ኃይል አለው። ውድ የቻናላችን ቤተሰቦች ቻናላችንን ሰብስክራይብ በማድረግ ይህን ሐሳብ እንድትከታተሉ እንጋብዛችኋለን። በባለፈው ቪዲዮ ላይ አእምሮአችሁ ሲጨነቅ የእግዚአብሔርን ቃል በአእምሮ ማሰላሰልና ማመላለስ ወደ ፈውስ እንደሚመራ ተናግሬዋለሁ። ዛሬ የፈውስ ሐሳብ የሚለው ሐሳብ ከባለፈው ቪዲዮ የቀጠለ ነው። ቃሉ እንዲህ ይላል፣ መልካሙን ሥራችሁን አይተው በሰማይ ያለውን አባታችሁን እንዲያመሰግኑ ብርሃናችሁ በሰው ፊት ይብራ ይላል። ይህ ሐሳብ እየገዘፈና እየሰፋ መጥቶ ከነዚህ ሐሳብ ውስጥ እነዚህ ቃላት ተወልደዋል። መልካሙን ሥራችሁን አይተው የሰማይ አባታችሁን ያመሰግኑ ዘንድ ብርሃናችሁ በሰው ፊት ይብራ። ከዚህ ቃል ውስጥ 3 ኃያል ቃላት አሉ። መልካም ሥራ፣ የሚያበራ ብርሃን፣ ምስጋና። ይህ ቃል በመጀመሪያ የተነገረው ወይም አደራ የተሰጠው ለማን ነው? ቀጥሎስ ማንን ይመለከታል? ከዚህ ቃል ውስጥ 3 ኃያል ምስጢራዊ ቃላት ላይ እንማማራለን። መልካም ሥራ የሚሠራ አገልጋይ ማን ነው? ከብርሃን የተካፈለ አገልጋይ ማን ነው? አመስጋኝ አገልጋይ ማን ነው? የማቴዎስ ወንጌል ምዕራፍ 5 ከቁጥር 16 መልካሙን ሥራችሁን አይተው በሰማይ ያለው አባታችሁን እንዲያመሰግኑ ብርሃናችሁ በሰው ፊት ይብራ ይላል። ማቴዎስ 5:16 ቃል በመጀመሪያ አደራ የተሰጠው ክርስቶስ አገልጋዮች ለሰባኪያን ይመስለኛል። በእነሱ ያለው መልካም ሥራ ብርሃን ተላብሶ በጨለማ ላለነው ምዕመናኖች ስለሚያበራ አደራው ተሰጥቷቸዋል። በሁለተኛ ደረጃ ለምዕመኑ ቃሉን ለተሰበከው አደራ አለበት። ምክንያቱም ቃሉን ሰምቶ የተገበረው ምዕመን ከሱ በሚመጣው ብርሃን የሌሎችን ሕይወት እንደሚነካ፣ ሕይወቱን አይተው የሚቀየሩ ምዕመናን እንዳሉ ጌታ ኢየሱስ ክርስቶስ ስለሚያውቅ አደራውን ለአገልጋይና ለምዕመኑ እንደሰጠ ከቃሉ ምስጢር ውስጥ እንረዳለን። በቃሉ መለወጥ ልክ እንደ መባዛት ነው። 1 ሲባዛ 2 ሲባዛ 3 ሲባዛ 4 እያለ እንደሚቀጥለው ከአንድ ሰባኪ የጀመረ መልካም ሥራ ሲባዛ ለአንድ ምዕመን ሲባዛ ለሌላው ምዕመን እያለ የጌታ ቃል ወንጌል ለዓለም ዳርቻ መድረሱ የሚያሳይ እውነት ነው። መልካም ሥራ የሚሠራ አገልጋይ ምን አይነት አገልጋይ ነው? ቅን ልብ ያለው፣ ቃሉን የሚራብ፣ የይቅርታ ልብ ያለው፣ በተሰናከለ ጊዜ ንስሐ የሚገባ፣ ትሑትና ፍቅር የሚያሳይ አገልጋይ ነው። ቃሉን የሚኖር መልካሙን ሥራ